የማደርገው። ሮዚ ነኝ የሱስዬ እናት ማለት ነው። እንግዲህ እችን ለኢትዮጵያ ሕዝብ ነው ማስተላለፍ የምፈልገው ከትልቅ ይቅርታ ጋራ ልክ በቀጥታ መስመር ስደውሉልኝ ማለት ነው ምን ዘጋባችሁ ወድጄን አይደለም ማለት ነው። ምክንያቱም ብዙ ሰው ስለሚደውል ስለደከመኝ ነው። የደከመው ሰው ታውቃላችሁ። በነገራችሁ ላይ ድክም ብሎኛል። አንዴ ማማዬ ታሸግረኛለች፣ በዛ ላይ ደግሞ ስራ ማግኝቻለሁ። ጸሎት ያደረጋችሁልኝ ሁሉ በጣም አድርጌ ነው ማመሰግናችሁ። ስራ አግኝቻለሁ። ስራ ስላችሁ ኖርማል ልብስ አጥባለሁ፣ የሰው ቤት የተለያየ ጽዳት አደርጋለሁ። በዛ ላይ እናንተ ትደውላላችሁ። አዎ ደውሉ ብዬ ነው በርግጥ ስልኬን የለጠፍኩት። ነገር ግን የዘጋሁባችሁ ምክንያት ያላነሳሁላችሁ ምክንያት በቃ ልቤን ስለደከመኝ ነው። ለስንቱ መልሼ ይዘልቀዋለሁኝ እና በቃ በሪካርድ እስቲ ዋትስአፕና ኢሞ አለኝ። ያላችሁን አስተያየት ስድብም ሆነ መልካም ንግግርም ሆነ ጸሎትም ሆነ በሪካርድ አድርጉልኝ ፕሊዝ። እና ከጥልቅ ይቅርታ ጋር ይሄው ጎንበስ ብዬ ነው የምጠይቃችሁ እና ይቅርታ ለዛ ነው እንትን ያልኩት ማለት ነው። በተረፈ ደግሞ እስቲ ቀስ ብዬ መልስላችኋለሁ። ልቤን ደክሞኛል፣ አሞኛል። ገባችሁ? አሁን ራሱ ከስራ እየገባሁ ነው። ማማዬም ደህና ናት። ስለ ማማ የሚያሳስባችሁ ደግሞ ደህና ናት። ቢያንስ እዛ ጋር እኔ የኢትዮጵያ ሕዝብ ይረከበኛል